ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ውዶች ሰብስክራይብ አድርጉኝ ሁላችሁ። እንግዲህ ሰብስክራይብ ማድረግ አትርሱ ማለት ነው። ብታደርጉኝ ደስ ይለኛል። ካልተመቻችሁ ደግሞ አልተመቻችሁም ችግር የለውም። ዛሬ ሩታ ወለደች ነው። ሩታ ፍራንክ ስትደረግ ምጧ ቢመጣ ምን ሊሉ ነው ግን? በድንጋጤ እኮ የማይፈጠር ነገር የለም። በእርግጥ ቱርክ ፊልም ላይ ሁልጊዜ ሳይኔ ማለት ነው የቱርክ ፊልም ላይ የደረሱ ሴቶች ለመውለድ የደረሱ ሴቶችን የሆነ የሚያስደነግጥ ነገር ሲነገራቸው ቶሎ ብለው ምጣቸው ነው የሚመጣው፣ አይታችሁ ከሆነ ማለት ነው። እና በተደጋጋሚ በቃ ቃና ላይ ምናምን ቱርክ ፊልም ላይ ያለውና ሩታና የሩታ እናት እንደውም እህቷ እንግዲህ ፍራንክ እናደርጋለን ብለው ያደረጉት ነገር በጣም ከባድ ነው የምር። ለ9 ወር ለሞላት እርጉዝ እንደዛ አይነት ነገር አይደረግም። በእርግጥ እና ያው እንግዲህ የዩቲዩብ ስራ ነው እንበለው፣ እሺ ይሁን ችግር የለውም። በዛ ላይ ከአብርሽ ጋር ጥሩ ሙድ ላይ አይደለችም። ወደ ቤተሰቦቿ ሄደችው። ቤተሰቦቼ አሉ እና ቤተሰቦቼ ጋር በቃ ወልዳለሁኝ ይታረሳለሁኝ ብላ ነው የመጣችው ይቺ ልጅ። ግን ያው እናቷም ፍራንክ ስላደረገቻቸው እሳቸውን በምላሻቸው ፍራንክ ለማድረግ እና ለማስደንገጥ ነው። እንደኔ አግባብ አይደለም። ለምን ካላችሁኝ ሴት ልጅ እርጉዝ ሆና በተለይ ደግሞ እንደዚህ ደርሳ ሲቀጥል ደግሞ ከአብርሽ ጋር ጥሩ ሙድ ላይ ከባሏ ጋር ጥሩ ነገር ላይ ሳትሆን በዚህ አይነት ፍራንክ ከባድ ነው ከምነግራችሁ በላይ። እና ብዙዎቻችሁ አርግዛችሁ የበደላችሁን ሰው ብትሞቱ አትረሱትም፣ ብትሞቱ ማለት ነው። ሴት ልጅ እስኪ አርግዛ የበደላትን ወይም ደግሞ መጥፎ ቃል የተናገራትን ወንድ አትረሳም፣ ባሏን ቢሆን ማለት ነው። ግን ነገሩን ማንሳት ከባድ ቢሆንም እኔ ያው እርጉዝ ሆኜ የማረሳቸው ቃላቶች አሉ፣ ግን አላነሳም፣ ጭራሽ አረሳቸውም። ግን ትዝ ይሉኛል፣ በአይምሮዬ አመላልሳቸዋለሁ። ግን አውርቼ እንደዚህ በቃ እንዲህ ሆነ እንዲህ አድርጋችሁኝ እንዲህ አለለም። ምክንያቱም ያን ነገር ያለፈ ነገር አንስታችሁ እንደገና ሰላም የሆነውን ህይወት መበጥበጥ ከባድ ነው። ምክንያቱም አሁን ላይ ሰላም ባይሆንና ነገሮች እንደ ድሮ ባይሆኑ ማለት በፊት እርጉዝ ሆናችሁ ብዙዎቻችሁ ጸባያችን ይቀየራል። አዎ ልክ ነው፣ ይቀየራል። ብዙ ነገር እናስተናግዳለን። ህመም ሊኖረው ይችላል፣ ሌላ ነገር እና አብርሽና ሩታም ምናልባት የእርግዝና ወቅት ላይ እንደዚህ አለመግባባት የተፈጠረው ምናልባት አሁን ላይ ምናልባት እሷ እርጉዝ ስለሆነች እና እሷ ያ ነገር ከባድ ነው። በነገራችን ላይ ብዙ አይነት ስሜት ስለሚያስተናግዱ ይሆናል ነፍሰ ጡሮች በዛ ልክ የሚነጫነጩት። በእርግጥ እኔ ቤተሰብ አንድ የማላምነው ነገር አለ በአብርሽና በሩታ በማንኛቸውም ፍቅረኛሞች በማንኛቸውም ትዳር ውስጥ ማለት ነው። ከካሜራ ፊት ለዩቲዩብ ስራ ወይም ደግሞ ለዩቲዩብ ቪው ሰብስክራይብ ተብሎ እየተጣሉ ከካሜራ ጀርባ ደግሞ ፍቅር ናቸው ብዬ ነው የማስበው። ምክንያቱም እስኪ አስቡት ሩታ ነፍሰ ጡር ናት፣ ደርሳለች ለመውለድ የተወሰነ ጊዜ ነው የቀረራት። እንግዲህ ኦልሞስት እንግዲህ ምናልባት በዚህ 2-3 ቀን ልትወልድ ትችላለች። እንደዚህ ሆና አብርሽ ከሌላ ሴት ጋር አሸሼ እያለ ነው፣ እሷ ደግሞ እሪ እያለች ነው። በቃ እንለያይ ተባብለው አሁን ላይ በቃ እንወስን ምናምን ይባባላሉ። እኔ በቃ ሳስበው ባይሚሮ የሚመጣልኝ ግን ለካሜራ ብለው ነው ወይም ደግሞ ለዩቲዩብ ስራ። ይሄ የዩቲዩብ በቃ የዩቲዩብ ስራ ነው ይሄ ያለ ነው። እኔ አትስሩ እያልኩ ወይ ደግሞ እየዋሹን ምናምን እያልኩ አይደለም። አዎ መስራት አለብን። በዚህ ምድር ላይ ስትኖሩ መስራት አለባችሁ። ማግኘት ማገንዘብ ያስፈልጋል። ለሚመጣው ልጅ ራሱ ጥሩ ህይወት ለማሳለፍ ወይም ደግሞ ጥሩ ነገር እንዲኖረው ለማድረግ መስራት አለባቸው። ግን ሲበዛ ደግሞ ያስጠላል፣ የሆነ ችግር ይላል። እና የሩታ እናት ያደረጉት ነገር እንደኔ አግባብ አይደለም። ለምን ካላችሁ በቃ እንደነገርኳችሁ ነፍሰ ጡር ሆናችሁ ብዙዎቻችሁ የወለዳችሁ ትኖራላችሁ። ነፍሰ ጡር ሆናችሁ የሆነ ብቻ ተመካክረው ከሆነ አላውቅም፣ ተመካክረው ከሆነ ሊሆን ይችላል፣ እሷም ላትቀየም ትችላለች። ተመካክረው ካልሆነ ግን ምናልባት ከካሜራ ጀርባ ተመካክረው ካልሆነ ግን በጣም ነው የሚያስጠላው። በጣም አስባችሁታል? የወለደቻችሁ እናታችሁ እንደዚህ የ9 ወር ነፍሰ ጡር ሆናችሁ መውለጃችሁ ቀናት ሲቀረው እንግዲህ ባልሽ ጋር ሄደሽ ውለጂ ወይም ደግሞ ድሮ የነበርሽበት ቦታ ሄደሽ ውለጂ። ምናልባት እዚህ እያስጨነቀኝ ነው
አለመውለድሽ ትንሽ ረብሾኛል፣ ለዛውም የመጀመሪያ ልጃቸውን እርጉዝ ሆናቸው ብትላቸው ምን ያህል ነው ስሜቱ? እንግዲህ እኔ እናቴ እንደዛ ብትለይ ብዬ አሰብኩት እኮ። እናቴ ነፍሰ ጡር ሁኜ የ9 ወር ነፍሰ ጡር ሁኜ እናቴ ጋር ለወልድ ሂጄ በቃ እዛው ሄደሽ ውለጂ ነበርሽበት ቦታ ብትለኝ ምን ያክል እኔ እንጃ። ብቻ የምሬ ነው የምላችሁ፣ ከባድ ነው። ግን ከካሜራ ፊት ወይም ከካሜራ ጀርባ ተነጋግረው ነው እንጂ የሚሆነው እንደዚህ ስትላት ራሱ ማለት ነው። የምር ምጧ ቢመጣስ ድንጋጤ እኮ የማያደርገው ነገር የለም። በድንጋጤ የሚሞቱ ሰዎች አሉ። በእርግጥ ያው ደም ግፊት እንደዚህ ሌላ ያለባቸው የሆነ ኬዝ ያለባቸው ሰዎች ይሞታሉ። እና ሩታም እንደዛ ሆና እንደዛ በዛ ደረጃ እህቷ ራሱ እኔ ስታለቅስ በኋላ ስታባብላት እኔ ራሱ ነው በቃ የሆነ በጣም ነው ማለት እሷ ስታለቅስ የሆነ ብቻ ስሜት አለው። ከባድ ነው። በዛ ላይ ደግሞ ትልቁ ክብደት ምን የቱ ጋር እንደሆነ ታውቃላችሁ? ከባላችሁ ጋር ጥሩ ሙድ ላይ ሳትሆን አሁን ሩታ ከአብርሽ ጋር ጥሩ ላይ አይደለችም። ወደ ሀገሯና ወደ ቤተሰቦቿ የሄደችው ያው አሁን ብቻዬን ነኝ፣ አብርሽ ከጎኔ የለም እና ደግሞ ልወልድ ነው። ብቻ ደግሞ መውለድ ከባድ ነው። ምጥ ላይ ኦፕሬሽን ልትሆን ትችላለች፣ ልትሆን ትችላለች፣ ብዙ ነገር አለ እና ከባድ ስለሆነ ወደ ቤተሰቧ መርጣ ሄደች። ቤተሰብ እዛ ጋር እንደዛ እሷም ያደረገችው ነገር ትክክል ነው እያልኩ አይደለም። በምጥ ቀልዳለች። እናቷ በጣም ደንግጠዋል። ፍራንክ ስታደርጋቸው በጣም ነው የደነገጡት። እህቷን በጣም ደንግጣለች። በቃ ምጥ የመጣ ብላ እሪ ስትል እነሱ የሚይዙት የሚጨብጡት ነው የጠፋባቸው። በጣም ከባድ ስሜት ነው ማለት ያው እንግዲህ እናቷ ይህን ሁላ ልጅ ከወለዱ በኋላ ስሜቱን ያውቁታል ምን ያህል ከባድ እንደሆነ ስለሚረዱት እሷ በቃ በሰዓቱ እንደዛ እያለች ስትቀልድ እና ፍራንክ ለማድረግ ብላ ስታደርግ የነበረው ነገር ቀላል አይደለም፣ ከባድ ነው። ግን ምላሹ ደግሞ ለእርጉዝ ሴት በጣም ከምነግራችሁ በላይ ከባድ ነው እና ወሬ ያላብዛባችሁ ውድ ቤተሰቦቼ፣ ያው እንግዲህ እንደነገርኳችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። በሌላ በራሴ አይዲያም እንደ አንዳንድ ነገሮችን አመጣለሁ። እንግዲህ ወደፊት ጥሩ ነገር እሰራለሁ ብዬ አስባለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እና ለዛሬ ሩታና እናቷ በጣም እኔ እንጃ እናቷ በጣም አናደውኛል ማለት አልችልም፣ ግን እንደ ሰው የእውነት ጥሩ አልሰሩም ብዬ ነው የምናገረው። ሩታም ጥሩ ሰርታለች እያልኩ ሳይሆን በቃ በምላሹ እሳቸው ያደረጉት ነገር ጥሩ አይደለም። የምር ለአንድ ነፍሰ ጡር ሴት ምናልባት እንዳልኳችሁ ከካሜራ ጀርባ ተነጋግረው ከሆነ ፍራንክ ያደረጓት ያ እሺ ይሁን፣ ለተመልካች እንትን ለመሳብ ከሆነ ጥሩ እሺ ይሁን። ግን ከካሜራ ጀርባ ሳይነግሯት እንደው ድንገት እንደዛ ካረጓት ፍራንክ ሲባል እንግዲህ ያው በእርግጥ የተደበቀ ደብቀው ወይም ደግሞ ያው እሷ በሌለችበት እህቷና እናቷ ተመካክረው ነው። ግን አንዳንድ ጊዜ ምን ይደረጋል መሰላችሁ? ዩቲዩበር ሲሆኑ እይታ ለማግኘት እና ቪው የሆነ በቃ ተመልካችን ለመሳብ ምንድነው ከካሜራ ጀርባ ይነጋገሩና አንዳንድ ነገሮች ያደርጋሉ። እኔ አሁንም የሩታና የአብርሽን ጸባ አላምንበትም። ከካሜራ ጀርባ ፍቅር ናቸው ብዬ ነው የማምነው። ምክንያቱም ቲክቶክ ላይ አይቻቸዋለሁ። የሆነ አስተያየታቸው የፍቅር እንጂ የጸባ አይመስልም። ቲክቶክ ላይ ላይቭ ገብተው ጌምም እየተጫወቱ ነበረ እና እናቷም ምናልባት ይህን ነገር ተመካክረውበት እንጂ በፍጹም እንደዚህ ሊደረግ አይችልም። ምክንያቱም የደረሰች ነፍሰ ጡር ሴት በፍጹም እንደዛ አይደረግም። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቪዲዮውን ላይክ አድርጉ፣ ሁላችሁም ሰብስክራይብ አድርጉ። ፕሊዝ ሰብስክራይብ አድርጉኝ። ቢያንስ 500 ሰብስክራይብ 300 400 አድርጉኝ። እኔም ያው ለመስራት ሞራል ይመጣልኛል። እንግዲህ ሰብስክራይብ ማድረግ ቀላል ነው። ለእንደኛ አይነት ምስኪን ደግሞ ያው የትልልቅ ዩቲዩበሮችን እየተከተልን አይደል? ስንት ዓመት ሙሉ ተከትለን የለ። አሁን ደግሞ እኛ መስራት ስንፈልግ ሁላችሁም የማዳም ቅመሞች እንግዲህ እኔም የማዳም ቅመም አበረታቱ። የተሻለ ነገር ይዤ እመጣለሁ ብዬ ተስፋ አደርጋለሁ እና አብራችሁ ስለቆያችሁ ከልብ ነው የማመሰግነው ውድ ቤተሰቦቼ። ለዛሬ በዚህ አጠናቀቃለሁ። መልካም ጊዜ ይሁንላችሁ።